አፍሪካ ውስጥ እኮ የነዳጅ መኪናን የከለከለ ብቸኛ መሪ ነበር። እንግዲህ አሁን እንደምታውቁት እጅግ በጣም ብዙ ሰዎች በነዳጅ ምክንያት ተቸግረዋል። ኦልሞስት ሁሉም ሀገር ይህንን አስቀድሞ የተረዳ መሪ ነበር። የተረዳው የለም እንጂ ምናልባት ይህ ችግር በሳምንታትና በወራቶች ውስጥ የሚዘልቅ ከሆነ የብዙ ሰዎች ሕይወት አደጋ ላይ ይወድቃል። ይህንን አስቀድሞ ተረድቶ ነበር። ከዚህ በላይ ለሀገሩና ለሕዝቡ የሚያስብ መሪ ማን ይምጣ? ግቡና እስኪ ሰርች አድርጉ ጎግል ላይ። አፍሪካ ውስጥ ብቸኛ የነዳጅ መኪናን ባን ያደረገ የከለከለ መሪ ነበር። ይህ መሪ ሊመሰገን ይገባ ነበር። የብዙዎቻችሁ መሳቂያ መሆን አልነበረበትም። ቆም ብላችሁ ልታስቡ ይገባል።